ሰላም ጋይስ እንዴት ናችሁ? አሁን ላይ ትምህርት ሚኒስቴር በኦፊሻል ገጹ የወጣው መረጃ አሁን ላይ ውጤት እንደተለቀቀና ሁላችሁም ማየት እንደምትችሉ አሳውቋል ማለት ነው። ገብታችሁ ማየት ትችላላችሁ። ግን አሁን ላይ ሰርቨሩ እየተጨናነቀም ነው። ደግሞ እኔም ቼክ አድርጌዋለሁ ተለቀቀ ብሎ በኦፊሻል ገጹ አሳውቋል። ነገር ግን እስካሁን ድረስ ምንም አይነት የተለቀቀ እና የተማሪ ውጤቶች እስካሁን ይፋ አልተደረገም ማለት ነው። ምናልባት ዛሬ ከሰዓት እንትን ሊደረግ ይችላል፣ ይፋ ሊደረግ ይችላል ማለት ነው። እስከዛው ድረስ ተረጋግታችሁ በመረጋጋት መጠበቅ ይኖርባችኋል። ሌላኛው ደግሞ ከሰዓትም ቢመጣ በጣም ሰርቨሩ ሊጨናነቅ ይችላል። እናም ውጤታችሁ እንትን ሊል ይችላል። ስለዛ መረጋጋት አለባችሁ ማለት ነው። እኔ እንደ ወንድም የምመክራችሁ ምክር ቢቻል ዛሬ ይፋ ከሆነ ዛሬ ከሰዓት ይፋ ከሆነ ወደ ማታ ከ5 ሰዓት ወይም ከ6 ሰዓት በኋላ ብታይ ይመረጣል። ምክንያቱም ያን ጊዜ ላይ ሰርቨሩ አይጨናነቅም። በቃ ነፃ ሆናችሁ ነው ማየት የምችሉት ማለት ነው። ሌላኛው ደግሞ በምንድነው የምናየው ለምትሉ ለእናንተ ሁሉንም ሊንክ የምናስቀምጥ ይሆናል። አሁን ላይ ቻናላችንን የቴሌግራም ቻናላችንን ጆይን ማድረግ ይኖርባቸዋል ማለት ነው። ቻናላችንን ኮመንት ስር የማስቀምጥላችሁ ይሆናል ማለት ነው። ሁሉንም በኤስኤምኤስም በዌብሳይትም ሆነ በቴሌግራም ቦትም ያሉትን ሊንኮች ሁሉንም ቴሌግራም ላይ አስቀምጬላችኋለሁ ማለት ነው። ገብታችሁ ማየት ትችላላችሁ። ሌላኛው ደግሞ አሁን ላይ በወጣው መረጃ ከፍተኛ ያመጣችሁ ከሴቶች በናቹራል በናቹራል ከፍተኛ ውጤት ያመጣችሁ ልጅ ታውቃለች ማለት ነው። ስለሷም ሌላ ቪዲዮ የምንሰራ ይሆናል። እስከዛው ድረስ አብራችሁን ቆዩ። ቻናላችንም እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ሌላ ኢንፎርሜሽን ሲኖር በፍጥነት የማደርሳችሁ ይሆናል።